ዱንያ ላይ እስካለን ድረስ እንደ ሰው የሚያጋጥሙን ሐሞች አሉ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም አልፈዋል። በዛ ሐም ውስጥ ነስር እንደሚያገኙ እርግጠኛ ናቸው። ሐቅ ላይ መሆናቸው ላይ ጥርጥር የላቸውም። ይህ ዲን ምስራቅና ምዕራብን እንደሚያካልልም ያውቃሉ። ግን ሰው ናቸው። በዛ ሁኔታ ውስጥ በሐሳብ በጭንቀት አልፈዋል። እኛም ህይወት ውስጥ እንዲህ አይነት ሐሳቦች ያጋጥሙናል፣ ግን ያልፋሉ። ቀርነ ተዓሊብ ይኖራል። ከሐሳባችን ብንን ብለን ያን ጭንቀት የምናስወግድበት አዲስ ተስፋ የሚመጣበት ጊዜ አለ። ነቢዩ ሰለላሁ ዐለይሂ ወሰለም ከጣኢፍ ተገፍተው ከተመለሱ በኋላ ነው ሚዕራጅ ያደረጉት። ኢስራእና ሚዕራጅ ከዛ በኋላ ነው የመጣው። አንተ ሙሐመድ ሆይ አለይሂ ሰላቱ ወሰላም ምድር ላይ ገፉህ እንዴ? ሰማይ ቤት እንግድነት ተጠርተሃል ተብለው ሚዕራጅ የሄዱት ከዛ በኋላ ነው። ሁሌም ከጭንቀት በኋላ ከሐሳብ በኋላ ፈረጃ አለ ለማለት ነው። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።